እና ከዛ አንፃር ከጥራቱ አንፃር ይሄ ቢታይ የሚል እንትን አለ። ሌላ አደባባይ ቦታዎች ምን ላይ ነው መሆን ያለባቸው? ዛሬ ምናልባት ኋላ አስፋው እንዲያርገው ማንለው ነገር መሰራት ካለበት ከተጀመረ የአደባባይ ቦታዎች የት ነው ያለ ሳይታቸው ካለ ደግሞ ሳይታቸው ላይ እነዚህ ቦታዎች በትክክለኛ አደባባይ ናቸው ተቆራርጦ ካሳም ሆነ ካሳ ትክክል ከሆነ የሚያስፈልገው ነገር ተሰጥቶ አደባባዮች ደግሞ በስፋት መሰራት አለባቸው ላይ ትኩረት ቢደረግ እዛው ላይ አሁን ጥራቱ ጋር ከአስፋልቱ እስከ ቀጣይ አስፋልት ከተማው ላይ ያሉ አቋራጭ መንገዶች 50 ሜትር 60 ሜትር ይሰራል ይመስለኛል። አብሮ እነሱንም ጋር በተያያዘ መልኩ ጥራቱ ጋር ተያይዞ እነሱ የሚታይበት ሁኔታ ቢኖር የሚያስፈልጋል። ሌላ የካሳ ቅሬታ ሰሚ ኮሚቴዎች ቅድም ነጋሽ ደጋ እንዳነሱ ትክክል ነው። እነዚህ ሰዎች ሊደክሙ ይችላሉ፣ ግን ሰፊ ደግሞ ጥረት ማድረግ አለበት። የሰው በጣም መጥፎ ችግር ሊኖር የሚችለው የኔን ቦታ ነካ የኔን ቦታ ለቅ የሚለው በጣም ይሄ መታሰብ የለበት። አስፈላጊ የሆነ ግን መገኘት ባለባቸው ሳይት ላይ ተገቢ የሆኑ ነገሮች ካሉ እሱ ሳይደክሙ አይደለም ሌሊት መሰብሰብ ካለባቸው እናንተም እያገዛችሁ የሰውን ችግር በሚፈቱበት መልኩ የሆነ ሌላ ነገሮች እንዳይመጡ እሱ ላይ የካሳ ኮሚቴዎች ጠንክሮ ቢሰሩ የሚል እንትን አለኝ። ከመሰረተ ልማት አንጻሮች ግን አሁን መንገዱ ሲሰራ የሚያጋጥሙት መውሰድ ይኖርብናል። ማህበረሰቡ እኛም ልንወስድ ልንጋራ እንችላለን። ነገር ግን ይሄ መንገድ ጎን ለጎን እየተሰራ የውሃ ሙያተኞች ከመስመሩ ጋር